ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ህዝባዊ እምቢተኝነቱ ተስፋፍቷል። ህዝባዊ ተጋድሎ በተጠናከረ ሁኔታ እየተካሄደ ነው። የእንግሊዝ መንግስት በኢትዮጵያ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ የጉዞ ማሳሰቢያ አውጥቷል። በተለይም በአማራ ክልል፣ በኦሮሚያና በትግራይ ክልሎች እንዲሁም በሶማሌ ክልል ዜጎች ጉዞ እንዳያደርጉ ማስጠንቀቂያ አውጥቷል። የተለያዩ ሀገራትም በኢትዮጵያ ዜጎቻቸውን ጥንቃቄ እንዲያደርጉ ማሳሰቢያ እየሰጡ ይገኛሉ። ህዝባዊ አመጽ ተፈርቷል። በኢትዮጵያ በየቦታው የሚታየው የህዝብ ተቃውሞ ወደ አጠቃላይ ሀገራዊ የህዝብ ንቅናቄ እንደሚሸጋገር ምልክቶች እየታዩ ነው። በአርባ ምንጭ፣ በዲላ፣ በጋምቤላ፣ በሲዳማ ህዝባዊ እምቢተኝነትን በማንሳት ህዝቡ አደባባይ ወጥቶ ተቃውሞውን እየገለጸ ይገኛል። በዛሬው ዝግጅታችን በአማራ ክልል ያለውንም ወቅታዊ የተጋድሎ እንቅስቃሴ እንመለከታለን። የጦሩ አመራሮች ተይዘዋል፣ ተገድለዋል። በተለያዩ አካባቢዎች ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት እንደዚሁ እጅ እየሰጠ እንዳለም በሚደርሱን መረጃዎች ማረጋገጥ ተችሏል። ከህዝባዊ እምቢተኝነቱ እንጀምራለን። የእንግሊዝ መንግስት የጉዞ ማስጠንቀቂያ አውጥቷል። በኢትዮጵያ በበርካታ አካባቢዎች ሰላም የለም ብሏል የእንግሊዝ መንግስት ማሳሰቢያ። ወደ ዘውትር ተሳታፊያችን እንመጣለን። አዳዲስ ከተሞች እየተጨመሩ ነው። ዛሬ አርባ ምንጭ ላይ የ12 ዓመት ልጅ ተገድላ በመገኘቷ ፍትህ እንፈልጋለን ያሉ የአርባ ምንጭ ነዋሪዎች አደባባይ ወጥተዋል። የፍትህ መጓደል